ሰላም እንዴት ናችሁ? ዛሬ ላይ ደግሞ ክፍል 2 እየቀጠለ ስለ ዳቦ ምጣድ አሰራር አብረን የምናየው የሚሆነው አብራችሁን ሆኖ። ስለዚህ ስለ ዳቦ ምጣድ ከዚህ በፊት ነግሬያችኋለሁ ኦር ሰርቼላችኋለሁ። እዚህ ምጣድ ከላይ ያለውን የዳቦ ምጣድ ከላይ ያለውን እንዴት እንደምንሰራ አብረን የምናየው የሚሆነው። ስለዚህ ከዚህ በፊት ከታች ያለውን የዳቦ ምጣድ እንዴት እንደሚሰራ ሬጅስተር እንዴት እንደሚወጠር እንዲሁም ደግሞ አገባቡን አሰራሩን ምን እንደሚያስፈልግ እያንዳንዱ ማቴሪያል ዘርዘር አድርጌ አሳይቻችኋለሁ። ተከታተሉት። ይሄ ክፍል 2 ነው። ስለዚህ ይሄ ደግሞ ከላይ በኩል ያለው የዳቦ ምጣድ አሰራር ነው። እዚህ ጋር የምንጠቀማቸው ማቴሪያሎች አሉ። እነዚህ የምንጠቀማቸው ማቴሪያሎች ምን ናቸው የሚለውን ነገር ዘርዘር አድርጌ እነግራችኋለሁ። በመጀመሪያ የሚያስፈልገን ማቴሪያል ምንድነው? የላኛውን የዳቦውን ምጣድ ለመስራት ከላይ በኩል ያለውን የዳቦ ምጣድ ለመስራት ምን ያስፈልገናል? አንደኛ በመጀመሪያ ኮኔክተር ያስፈልገናል። ኮኔክተር ብለን ስንል በውስጡ 2 ቀዳዳ ያለው እንደማለት ነው። ሸክላ የሆነ እንደ ኮኔክተር መጠቀም እንችላለን። ከዛ ውጪ ደግሞ ደብል ኮኔክተር ብለን የምንለው አለ። እሱን መጠቀም እንችላለን። እኛ ተጠቀምነው እንደ ኮኔክተር የሚያገለግል ሸክላ የሆነ በሸክላ ስር የተሰራ ለዳቦ ምጣድ ተብሎ የተሰራ ይህ ኮኔክተር ብለን የምንለው ነው። ከዛ ውጪ ደግሞ ለስቶቭ የምንጠቀመው ኦር ለኤሌክትሪክ ምጣድ የምንጠቀመው ደብል ኮኔክተር ብለን የምንለው አለ። እሱን መጠቀም እንችላለን። በዚህ አይነት መልክ እንሰራለን። ስለዚህ በመጀመሪያ የሚያስፈልገን አንደኛው ደብል ኮኔክተር 12 ፍሬ ምን ያህል ያስፈልገናል ለሚለው 12 ፍሬ ኮኔክተር ያስፈልገናል። ሌላው ሲቀጥል ሬዚስታንስ ነው። ሬዚስታንስ በነገራችን ላይ ከ07 ጀምሮ እስከ 1 ሚሊ ብለን እንለዋለን። 07 ሬዚስታንስ፣ 08 ሬዚስተር፣ 09 ሬዚስተር እና 1 ሚሊ ሬዚስተር ብለን እንለዋለን። እነዚህን እንዲከፋፍለን እናስቀምጣቸዋለን። ስለዚህ እኛ የምንጠቀመው ለላኛው ለዳቦ ምጣድ የምንጠቀመው ሬዚስታንስ 08 ሬዚስታንስ ነው። በዛ አይነት መልክ እንሰራለን። ሌላው የሚያስፈልገን ወራጅ ነው። ወራጅ ከሬዚስተሩ ጋር ለማዳቀልና በኮኔክተር አማካኝነት ተደርጎ ወደ ብሬከር ወደ ካልኪ ብሬከር እንዴት ተደርጎ የሚሰራ ወራጅ ያስፈልገናል። ይህ ያስፈልገናል። ከዛ ውጪ ብሎን ነው የሚያስፈልገን። ብሎን ብዬ ስላችሁ ይህ ኮኔክተሩን የሚያስር 6 ቁጥር ብሎን ብለን የምንለው አለ። ዳዶን የሚቀበል ማለት ነው። ከስር በኩል በዳዶ እናደርግና ከላይ በኩል እናስረዋለን። ይህ ኮኔክተሩ እንዳይነቃነቅ ማለት ነው። ስለዚህ እሱን በደንብ አድርገን እናስራለን። ካሰረን በኋላ ምን እናደርጋለን? በልኬት እንለካለን። በልኬት እንለካዋለን ወይንም በእጃችን እንደዚህ የተወሰነ ሳብ እናደርግና እናስቀምጣለን። ብዙ መወጠር የለበትም፣ በጣም መርገብም የለበትም። መካከለኛ አድርገን እንወጥረዋለን ማለት ነው። ስለዚህ ስንሰራ በዛ አይነት መልክ ነው የላኛውን የዳቦ ምጣድ የምንሰራው። የሚያስፈልገን ማቴሪያል ይሄ ነው አሁን እንዳልኳችሁ። ስለዚህ ይሄንኛው የምታዩት ይሄ የዳቦ ምጣድ ከታች በኩል ያለው ነው። በሸክላ ነው የሚሰራው። ከታች በኩል ያለው ሬዚስታንስ ሙሉ ለሙሉ ገብቶለት ይሄው እንደምታዩት ጂፕሰም ነካ አድርገን አስቀምጠናል ማለት ነው። በጣምም ጂፕሰም መቀባት የለበትም። በቃ በሰሱ እንደዚህ ነካ ጂፕሰም ሬዚስታንሱ ብቻ እንዳይወጣ በሚደረገው መልክ ይሰራል ማለት ነው። እንደምታዩት ጠበቅ አድርገን እናስረዋለን። ይህ ኮኔክተሩ ማለት ነው። በእያንዳንዱ ቦታ ላይ ቀዳዳ በተቀመጠልን መሰረት በሱ መሰረት ኮኔክተሮቹን ሙሉን አስረን ከጨረስን በኋላ በሱ ላይ ደግሞ ሬዚስታንሱን እንወጥራለን ማለት ነው። ሬዚስታንሱን እየወጠረን በውስጡ ላይ እናስቀምጣለን። እንግዲህ እንደምታዩት በጣም ብዙ የሆነ ኤሌክትሪክ ምጣዶች እኛ ጋር ይገኛሉ። ይሄውላችሁ ሙሉ ለሙሉ 12ቱን ኮኔክተር አስረን ጨርሰናል እንደምታዩት። ስለዚህ እያንዳንዱ ላይ ስንት አለ ማለት ነው? 2 ፍሬ አለ። 2 ፍሬ አለ። በሱ መሰረት ሙሉ ለሙሉ ከዳር እንጀምርና በመሃለኛው ያልቃል። እንደዛ ያደረገን እንሰራና እዚህ ጋር ቀዳዳ አለች ፊት ለፊት ላይ እንደምታዩት። በስተው ቀዳዳ በኩል ይወጣና በኮኔክተር አማካኝነት ወደ ካልኪ ብሬከር ይሄዳል ማለት ነው። በዛ አይነት መልኩ ነው የምንሰራው ከላይ በኩል ያለውን የዳቦ ምጣድ። ሬዚስታንስ ብቻ ነው የምናደርገው። ሸክላ የምንጠቀመው ነገር የለም። በኮኔክተር አማካኝነት አድርገን ያ ኮኔክተር ለምንድን ነው የሚያገለግለን? ይሄ ከዚህ ከብረቱ ጽድት ባለ መልኩ እንግዲህ የዳቦ ማሽን እየተሰራ ይገኛል። እንደምታዩት ይሄውላችሁ እዚህ ጋር ወደ 12 ኮኔክተር ያስፈልጓል ማለት ነው። ከላይ በኩል ያለው ሲስተሙ በዚህ አይነት መልክ ነው የሚሰራው።
እዚህ ጋር አውትፑት አለች ማለት ነው። እቺኛው ዋናው አውትፑት ናት። ያ ማለት ከብሬከር አውት አድርጎ የሚያገኘው ላይ በኮኔክተር አማካኝነት ያገኛል ማለት ነው። ይሄን ይመስላል ዳቦ። ይሄን ሙሉ ገጣጥመን ደግሞ እናየዋለን ማለት ነው ተመልካቾቻችን። እንግዲህ ስራዎቻችን እዚሁ እየሰራን እንግዲህ በሚገርም ሁኔታ እየሰራን እንገኛለን። ዋው ይሄን ይመስላል። ይሄንኛው ከላይ በኩል ያለው የዳቦ ማሽን ነው እንደምታዩት። ይሄንኛው ደግሞ ከታች በኩል በሸክላ አድርጎ የሚሰራው የዳቦ ማሽን ብለን የምንለው ነው። እዚህ ጋር መክፈቻው አለች ማለት ነው እንደምታዩት። በዚህ በኩል ነው ፓትራው የሚገባው። በጣም ወፍራምና ጠንካራ የሆነ የዳቦ ማሽን ነው። እየመጣችሁ እንድትረከቡና እንድትወስዱ በጣም በዲስካውንት እያስተናገደን የምንገኘው። ጥራቱን ሳይቀንስ በጣም በአሪፍ ሁኔታ ሰርተን አዘጋጅተንላችኋል። መታችሁ ተረከቡን። ይሄንን ይመስላል እንግዲህ ተመልካቾቻችን። እንግዲህ እንደምታዩት ይሄን የዳቦ ማሽን እየገጣጠመን የምንገኘው ቅድም እንዳሳየዋችሁ ከታች በኩል የዳቦ ይኸውላችሁ ይሄ ማለት ነው በሸክላ ያለው ማለት ነው ከታች በኩል ያለው። ይሄንኛው ደግሞ ከላይ በኩል ያለው የዳቦ ነው። እንግዲህ ገጣጠመን የምንገኘው ይሄን ይመስላል። ፓትራ የሚገባበት ደግሞ ላይ ይኸውላችሁ በዚህ በኩል ነው። እዚህ እንደዚህ ገጣጥመን ደግሞ የምናሳያችሁ ይሆናል ማለት ነው። መጨረሻውን ፋይናሊ እንዴት ነው የሚለውን ነገር አሳያችኋለሁ። አብራችሁን ሆኖ እንግዲህ ለዚህ ቪዲዮ አዲስ ሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እንድታረጉ እንድታበረታቱን ይሁን። ጋሹን ላይት ጋር መታችሁ ማታገኙት ነገር የለም። እንግዲህ እንደምታዩት ይኸውላችሁ አሁን ላይ ደግሞ ፋይናል ላይ መጨረሻ ላይ ያለውን ነገር አብረን እናያለን ማለት ነው። እንደምታዩት ከላይ በኩልም ያለውን ከታች በኩልም ያለውን የዳቦን ምጣድ ሙሉ ለሙሉ ሰርተን ጨርሰናል። ከዚህ በኋላ እንግዲህ መገጣጠም ነው የሚቀረን። ያም ማለት የምንገጣጠመው ምንድነው? እሱ ካልኪ ብሬከር ነው። ካልኪ ብሬከር ፌዝ ቱ ፌዝ ያገኛል፣ ኒውትራል ቱ ኒውትራል ያገኛል፣ ሻንቲ አድርጎ ያገኛል ማለት ነው። ፓወር ኬብል ይወጣለታል። ከዛን ከዳቦ ምጣድ ከላይኛው የሚወጣ ከታችኛውም የሚወጣ አለ። በሱ አማካኝነት ደግሞ በብሬከር ጋር ከካልኪ ብሬከር ጋር ይገናኝና ይሰራል ማለት ነው። እንደምታዩት ፓትራ የሚቀመጥበትን ሳህኑን እያስገባን የምንገኘው የሁላችሁ አሁን ላይ ይህን ሳህኑን በውስጥ በኩል እናስገባለን። ቅድም እንዳያችሁት ጂፕሰም የተደረገበት ሸክላ አለ። እሱ ሸክላው ላይ ይህን ሳህኑን እናስቀምጣለን ማለት ነው። ከስር በኩል እንዳይቆሽሽ እዚህ ሳህኑ ላይ እንዲቀመጥ ፓትራው ማለት ነው። ስለዚህ በዚህ አይነት መልክ እንደምታዩት ይሰራል። ይኸውላችሁ አሁን ሳህኑን እያስገባን የምንገኘው ፓትራ የሚቀመጥበትም ማለት ነው። እናም በዚህ አይነት መልክ የዳቦ ምጣድ በጣም ጽድት ባለ መልኩ ይሰራል ማለት ነው። በነገራችን ላይ አንድ ነገር ላታውቃችሁ ፈልጋለሁ። የዳቦ ምጣድ ስትፈልጉ በጣም ብዙ አይነት የዳቦ ምጣድ ስላለ የሚቀንስ የሚጨምር ምጣድ ስላለ ይሄ በጣም በኳሊቲ እና በጣም የምተማመንበት በጣም አሪፍ የተባለ የኤሌክትሪክ የዳቦ ምጣድ ስለሆነ እናም በትዕዛዝ ማሰራት ማዘዝ ትችላላችሁ። እና እንዲህ ጽድት ያለ የኤሌክትሪክ ምጣዶችን የዳቦ ምጣዶችን ከኛ መረከብ ትችላላችሁ። እና ጽድት አድርገን ሰርተን ወደ እናንተ እናቀርባለን ማለት ነው። እናም እንደምታዩት አሁን ላይ ይኸውላችሁ ይህንን ካልኪ ብሬከር ያለበትን ቦክሱን እያሰረን ነው የምንገኘው። ኮኔክሽን ማለት ነው። በቃ ባጭሩ ሙሉ ለሙሉ ይህንን እናስረዋለን፣ በብሎን እናስረዋለን። ገመዱን ካወጣን በኋላ ከዛ ከታችና ከላይ የወጣውን ገመዱን በዚህ በቀዳዳው በኩል ካወጣን በኋላ ይህንን ቦክሱን እዛ ላይ ደግሞ እናስረዋለን ማለት ነው። በቢቲ በደንብ አድርገን እናስረዋለን። እንደምታዩት በዚህ አይነት መልክ እንደዚህ ያደረግን እንሰራለን ማለት ነው። የትኛውም አይነት ግር ያላችሁ ነገር ካለ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ እንድታስቀምጡልን ይሁን። እንደምታዩት ይኸውላችሁ አስረን ጨረሰን ማለት ነው። አሰርነው አውጥተነዋል። አሁን ላይ ሙሉ ለሙሉ ማገናኘት ነው የሚቀረን። ይኸውላችሁ ሙሉ ለሙሉ ሲገናኝ በዚህ አይነት መልክ ይሆናል ማለት ነው። ከላይ በኩል ከቨሩን እናስረዋለን። አስረነው ይሄው ፓወር ኬብል ወጥቶለታል። ጋሻው ይላል። ጋሻው ጋር መታችሁ የማታገኙት ነገር የለም። እኛ ጋር የሌለው የለም ብቻ ነው። በኳሊቲ እቃ የሚሰራ እኛ ጋር ይገኛል። እናም
የትኛውንም አይነት የዳቦ ምጣድ ማለት ስትፈልጉ እኛን ማግኘት ትችላላችሁ። ስልካችን እንደምታዩት 0941 37 92 56 አድራሻ ሐዋሳ የሳሙኤል የገበያ አዳራሽ ውስጥ እንገኛለን። በየትኛውም ሰዓት ደውላችሁ እኛን ማዘዝ ትችላላችሁ። ይህ እንደምታዩት በጣም ጠንካራና ለረጅም ጊዜ መጠቀም የምትችሉት የዳቦ ምጣድ ነው። ፓትራውም ስሬቱም ሙሉ ለሙሉ በጣም በኦሪጂናል እና በጠንካራ ማቴሪያል የተሰራ ስለሆነ እኛ ጋርም እየመጣችሁ እንዲሁ እንድትጎበኙን ይሁን ማየት ማመን ነውና እናም በዚህ አይነት መልክ ሰርተን ጨርሰናል ማለት ነው። ፋይናሊ እንዴት ነው የሚለውን ነገር በዚህ አይነት መልክ አሳየዋችሁ ማለት ነው። ይኸውላችሁ ይህ ፓትራው ነው። ባለ 3 ፓትራ ብለን የምንለው ነው የማሳያችሁ። ይህንኛው ባለ 3 ፓትራ ብለን የምንለው ነው፣ ባለ 3 ኪሎ ማለት ነው። ከታች በኩል ያለው ደግሞ ባለ 5 ኪሎ ፓትራ ብለን የምንለው ነው። እናም ይኸውላችሁ ይህንን ይመስላል ተመልካቾቻችን። እናም በእንደዚህ አይነት ስራ ነው የሚሰራው። ስለዚህ ይሄ ፓወር ኬብል ነው እንደምታዩት። ካልክ ብሬከር የምንጠቀመው ካልክ ብሬከር ኦሪጂናል ነው። የትኛውም አይነት ነገር በኦሪጂናል ነገር ነው የምንጠቀመው። እሱ ነገር አያሳስባችሁ። ከዛ ውጪ ከኛ ጋር መታችሁ ማታገኙት ነገር የለምና እንድትጎበኙን ይሁን። በዚህ አይነት መልክ እንግዲህ ስራዎችን ሰርተን ጨርሰናል። ስለነበረን ጊዜና ቆይታ ሁሉ ከልብ እናመሰግናለን።